ትዳር ውስጥ ላላችሁ ሰዎች እስኪ ልንገራችሁ። አሁን በዚህ ዘመን የሴት መብት ይባላል። አንድ ሀገር ስንት መሪ ነው የሚኖራት? ንገሩኝ። ትዳር ውስጥ የበላይ የሚሆን ሁለቱ የበላይ መሆን እኮ አይችሉም። የግድ የበላይ ለሚለው ቃል የግድ ምን ያስፈልጋል? የበታች አይደል? ሴቲቱም ባሉም እኮ አለቃ መሆን አይችልም። መብት ይባላል። ወጥቼ ልስራ ምናምን እስቲ ወንዶች ከዋሉበት ለዋል። አረ በሞት ይቅርብሽ። መጀመሪያ አቅምሽም አይችልም። ታውቂዋለሽ፣ ደካማ ነሽ። ተፈጥሮ ራሱ ልክ ሰጥቶሻል። ለሴት ልጅ ጭንቅላት ነው የተሰጣት፣ ለወንድ ምንድን ነው የተሰጠው? ጉልበት ነው በብዛት። አይ እናንተ ጭንቅላት ነው የተሰጣችሁ። ጠቢው ቅዱስ ሰሎሞን ልባም ሴትን ማን ያገኛታል አለ። አያችሁ፣ የሴት ልጅ ሀብቷ ምንድነው? ልባምነት ነው፣ ጉልበት አይደለም እንዴ። እኔ የሚገርማቸው አንድ ፈሊጥ አለ፣ አንድ ሰው የሚለው የቤት ራስ ማን ነው ይላል መጽሐፍ። የቤት ነው፣ የቤተ ክርስቲያን አይደለም ያልኩኝ። የቤት ራስ ማን ነው? ወንድ ነው አይደለም? ባል ነው አይደለም? ከዛ ግን ሐዋርያው እንደገና መልካም ሴት ደግሞ ለባሏ ምንድናት አለ? ጭራሽ ከራስ በላይ ሄዳ ደግሞ ተቀመጠች ማለት ነው። አለው እኮ ፈሊጥ ተደጋግፎ ነው። ታዲያ ይውላችሁ ዘውድ ነኝ ብለሽ ያ ቀልደኛው ሰውዬ እንደሚለው ጎፈር መሆን ደግሞ ችግር ነው። ዘውድ እንደዚህ ሲለብሱት ይስማማል አይደለም? ገልብጠው ቢለብሱት ነድሎ ይገባል። ጦር ነው። እና በምንም መንገድ ቢሆን አንዳንድ ጊዜ አፍ መለጎም ደግሞ አፋችሁን ለመለጎም ታውቃላችሁ፣ አይናችሁና ጆሮአችሁ ካልተለጎመ ሰው ብዙ ጊዜ የማይገባው ዝም ለማለት ስሞክር እሺ አይለኝም። አፍ ዝም ማይል ለምን እንደሚመስላል? በአይንና በጆሮ የሚገባው ነገር በሙሉ ምን ይፈልጋል? መውጫ ይፈልጋል። ለምሳሌ መጸዳዳት አትፈልግም? መብላት አቁም። ደህና ዋላችሁ። ግዱን ከበላ የበላው ነገር ጥቂቱ ነው የሚዋሃድ። ቀሪውሳ ምን ይፈልጋል? መውጣት ይፈልጋል። ስለዚህ አረ ተቸገሩ ሽንት ቤት እየሄድኩ አትበለኝ እንዴ። ኩንታል እየበላ እንዴት ደውሉ እንደዛ ይባል? እውነት እና ልክ እንደዛ ሁሉ በአይኔ ያን ሁሉ ቆሻሻ ስታስገባ በጆሮ ስታስገባ ትከርምና አፌን መዝጋት አቃተኝ። ያ ሁሉ የገባው ቆሻሻ መውጫ ይፈልጋል። እና ልጓም አንዳንድ ጊዜ ለራሳችን ቢኖረን ዝም አድርጋ ፈን ይላል አንዳንድ ሰው። በቃ አንዳንድ ጊዜ ዝም ማለት እውነቴን ነው። ቅዱሳን መልካም እንዳይናገሩ ሰማዕታትን ለጎሟቸው ስለ ክርስቶስ እንዳይመሰክሩ። እኛ ደግሞ ክፉ ላለመናገር አፋችን ቢዘጋ እንዴት ጥሩ ነበር። አንዳንድ ጊዜ እንደችን ትምህርት ከዚህ ቅዱስ ሰው እሱስ በእውነት የእውነት የክርስቶስን አምላክነት እንዳይመሰክር ነው የለጎሙት። በረከቱ ይደርብን።